ከሶስት ቀን በፊት የሰጠሁት ቻሌንጅ አንድም ሰው ሊመልስ አልቻለም። ይህን ጥያቄ ዛሬ ራሴ መልሼ ሌላ ቻሌንጅ እሰጣችኋለሁ። ቀድሞ የመለሰው ሰው የ100 ብር ካርድ እና ብዙ ላይክ ያለው 100 ብር ካርድ በትክክሉ መልሶ ማለት ነው። ጥያቄውን ከመመለሴ በፊት ቤቱን ፎሎ፣ ላይክ፣ ሼር እንዲሁም 5 ጊዜ ኮፒ ሊንክ እያደረጋችሁ ቪዲዮ ለብዙዎች እንዲደርስ በአክብሮት እጠይቃችኋለሁ። የምለው ለአዲስ ፓስፖርት ተመዝግባችሁ በአዲስ መደብ በልደትና መታወቂያ ተመዝግባችሁ ቀጠሮ ወረቀታችሁን ስትቀበሉ አፕሊኬሽን ታይፕ ወይም የማመልከቻ አይነት ኦርዲነሪ ማለት ግዴታ ነው። ምናልባት የስም ስህተት ልታዩ ትችላላችሁ። ምናልባት የጾታ ስህተት ልታዩ ትችላላችሁ። ምናልባት የእድሜ ስህተት ልታዩ ትችላላችሁ። እነዛ ስህተቶች ሁሉ ኢሚግሬሽን በአሻራችሁ ቀን ማስተካከል የምትችሉ ሲሆን ግን ያሁኑ በፍጹም አይስተካከልም። ለአዲስ ብላችሁ እድሳት ብሎ ከሆነ አይስተካከልም። የዛሬው ቻሌንጅ ደግሞ እድሳት ከሆነ ኦርዲነሪ በሚለው ቦታ ምን የሚል ነገር መቀመጥ አለበት። ይህን ቀድሞ የመለሰው 100 ብር ካርድ ይሸለማል። ቃሌን አከብራለሁ። እንዲሁም በትክክል መልሶ ብዙ ላይክ ያገኘው ተጨማሪ የ100 ብር ካርድ ያገኛል። ይወዳችኋለሁ። በደንብ ፎሎ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንድታደርሱ በአክብሮት እጠይቃችኋለሁ።